የአሜሪካ ጦር በኢራን ላይ የመሰንዘር ዝግጅቱን እያጠናቀቀ ነው ስለመባሉ፣ በሱዳን ተፈናቃዮች መጠለያ ላይ የድሮን ጥቃት ስለመፈጸሙ፣ ኬንያ አዲሱን የኤችአይቪ መከላከያ መድኃኒት ስለመረከቧ፣ የእስራኤሉ ፕሬዝዳንት ወደ ኢትዮጵያ ይመጣሉ ስለመባሉ፣ የየካቲት 12 ሰማዕታት ፍትህ እንዲያገኙ ዘመቻ ስለመጀመሩ፣ የፖሊስ የደንብ ልብስ በመልበስ መሳሪያ የሰወሩ ግለሰቦች ላይ ቅጣት ስለመተላለፉ፣ የምክክር ኮሚሽኑ ጉዳይ በምክር ቤቱ ክርክር ስለማስነሳቱ። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። የአሜሪካ ጦር በኢራን ላይ ጥቃት ለመሰንዘር ዝግጅቱን እያጠናቀቀ ነው ተብሏል። ዋሽንግተን እስከ መጪው ቅዳሜ ለጥቃት ዝግጁ ልትሆን እንደምትችል፣ ሆኖም ፕሬዝዳንት ዶናልድ ትራምፕ እስካሁን የመጨረሻ ውሳኔ እንዳላሳለፉ በርካታ መገናኛ ብዙሃን ምንጮቻቸውን እየጠቀሱ ዘግበዋል። የዘመቻው ጊዜ እስካሁን ባይወሰንም ጥቃቱ የሚፈጸም ከሆነ በሳምንቱ መጨረሻ ቀናት ብቻ ሊገደብ እንደማይችል መገናኛ ብዙሃኑ አመላክተዋል። አሜሪካ ከኢራቅ ወረራ ወዲህ ግዙፍ የተባለውን አየር ኃይል በመካከለኛው ምስራቅ ማሰማራቷንም ነው የተሰማው። መገናኛ ብዙሃን የጠቀሷቸው የአሜሪካ ባለስልጣናት እንደገለጹት የጦር ስምሪቱ ዋሽንግተን በኢራን ላይ ለተከታታይ ሳምንታት የሚቆይ ወታደራዊ እርምጃ እንድትወስድ የሚያስችላት ነው። በወል ትስስር ገጾች የተሰራጩ ምስሎች የአሜሪካ ጄራልድ አር ፎርድ የውጊያ መርከብ ወደ ኢራን ሲያመራ ተመላክቷል። ከዚሁ ጋር በተያያዘ ከኢራን ጋር ስምምነት ላይ ለመድረስ ወይም ወታደራዊ አማራጭ ለመከተል ምናልባት 10 ቀናት እንዳሉ የጠቀሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። በጋዛ ሰርጥ ሰላም ያወርዳል፣ አዲስ አስተዳደር ይመሰረታል፣ የከተማዋን ግንባታ ያፋጥናል ተብሎ የተነገረለት የሰላም ቦርድ ምስረታን በማስመልከት በዋሽንግተን የተካሄደ ስብሰባን በተመለከተ በሰጡት መግለጫ ከኢራን ጋር ስምምነት ላይ ለመድረስ የሚቀሩ ስራዎች አሉ ያሉት ፕሬዝዳንት ትራምፕ ያማይሆን ከሆነ ግን አንድ እርምጃ ወደፊት ልንሄድ እንችላለን ካሉ በኋላ አሜሪካ ከኢራን ጋር አዲስ የኒውክሌር ስምምነት ላይ ስለመድረሷ ወይም ወታደራዊ እርምጃ ስለመውሰዷ በሚቀጥሉት 10 ቀናት ውስጥ እንደሚታወቅና አስተዳደራቸው ወታደራዊ እርምጃን በአማራጭነት ማስቀመጡን የዜና ማሰራጫዎች ዘግበውታል። በሱዳን ተፈናቃዮች መጠለያ ላይ በተፈጸመ የድሮን ጥቃት ህጻናት መገደላቸው ተሰምቷል። ጥቃቱን ተከትሎ የተባበሩት መንግስታት የህጻናት ደህንነት ስጋቱ እንደቀጠለ መሆኑን አስፍኗል። በሱዳን ምዕራብ ኮርዶፋን አልሱኑት በሚገኝ የተፈናቃዮች መጠለያ ጣቢያ ላይ በደረሰ የድሮን ጥቃት ቢያንስ የ15 ህጻናት ህይወት ማለፉን ተከትሎ በሀገሪቱ የሚገኙ ህጻናት ለከፋ አደጋ መጋለጣቸውን ድርጅቱ አስጠንቅቋል። ድርጅቱ በሱዳን የቀጠለው ግጭት ቁጥጥር ያልተደረገበት መሆኑን በመጥቀስ በትጥቅ ትግሉ ሳቢያ በህፃናት ላይ የሚደርሰው ስጋት አሁንም በከፍተኛ ደረጃ ቀጥሏል ብሏል። የድርጅቱ ዋና ስራ አስፈጻሚ ካትሪን ራስል በመግለጫው በሱዳን የሚገኙ ተስፋ የቆረጡ ቤተሰቦች ከረሃብና ከጥቃት በመሸሽ በተፈናቃዮች መጠለያ ጣቢያዎች ውስጥ መጠጊያ ይፈልጋሉ፣ የእነሱን ደህንነት መጠበቅ ግዴታ ነው ብለዋል። ዋና ስራ አስፈጻሚዋ አክለውም በኮርዶፋን ቀጠና እየታየ ያለው ሁኔታ በዳርፉር ከታየው አሳዛኝ ሁኔታ ጋር ተመሳሳይ መሆኑን ገልጸው ህጻናት ሲገደሉ፣ ሲቆስሉ፣ ሲፈናቀሉና ለህልውናቸው አስፈላጊ ከሆኑ አገልግሎቶች ሲቋረጡ እያየን ነው ሲሉም ሁኔታው አሳሳቢ መሆኑን ገልጸዋል። ዩኒሴፍ በሱዳን መንግስትና በሁሉም ተፋላሚ ወገኖች ላይ ባቀረበው ጥሪ ንጹሃን ዜጎች በተለይም ህጻናት ጥበቃ እንዲደረግላቸው በተፈናቃዮች መጠለያና በሲቪል መሰረተ ልማቶች ላይ የሚፈጸሙ ጥቃቶችም በአስቸኳይ እንዲቆሙ አሳስቧል። ድርጅቱ አክሎም ሰብአዊ ፍላጎቶች በፍጥነት እየጨመሩ በመሆኑ እርዳታዎች ያለምንም እንቅፋትና በዘላቂነት ለተረጂዎች እንዲደርስ ሲል ጥሪውን አቅርበዋል። ኬንያ ሊናካፓቪር የተሰኘውን አዲሱን የኤችአይቪ መከላከያ መድኃኒት በመረከብ በአፍሪካ የመጀመሪያዋ ሀገር ሆናለች። መድኃኒቱ ቫይረሱ የሌለባቸው ሰዎች ቫይረሱ እንዳይተላለፍባቸው መከልከል የሚችል ነው የተባለ ሲሆን በዓመት 2 ጊዜ ብቻ እንደሚሰጥም ተሰምቷል። ኬንያ መድኃኒቱን በቀጣዩ ወር መስጠት እንደምትጀምር ያመላከተው መረጃው መድኃኒቱ በዓመት ለአንድ ሰው $60 እንደሚወጣበትና ቫይረሱ እንዳይተላለፍ የመከላከል እድሉም 99.9 በመቶ እንደሆነ አስነብቧል። አዲሱን የኤችአይቪ መከላከያ መድኃኒት እንዲረከቡ ግሎባል ፈንድ እና የአሜሪካ ፕሬዝዳንት የኤችአይቪ ኤድስ መከላከል ፕሮግራም ከመረጧቸው የመጀመሪያዎቹ 9 የአፍሪካ ሀገራት አንዷ ኬንያ ስትሆን ሌሎቹ ኡጋንዳ፣ ደቡብ አፍሪካ፣ ኢስዋቲኒ፣ ሞዛምቢክ፣ ናይጄሪያ፣ ሌሶቶ፣ ዛምቢያ እና ዚምባብዌ መሆናቸውን የዘገበው ዋዜማ ነው።
የእስራኤል ፕሬዝዳንት ይስሐቅ ሄርዞግ በቀጣዩ ሳምንት በኢትዮጵያ ይፋዊ ጉብኝት እንደሚያደርጉ ተሰምቷል። ፕሬዝዳንት ሄርዞግ በኢትዮጵያ በሚኖራቸው የአንድ ቀን ጉብኝት ከሀገሪቱ ባለስልጣናት ጋር እንደሚወያዩ አንድ የእስራኤል መንግስት ከፍተኛ ባለስልጣን ነግረውኛል ሲል ዘ ታይምስ ኦፍ እስራኤል ጋዜጣ ዘግቧል። የፕሬዝዳንቱ ጉብኝት እስራኤል ከአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር የያዘችው ዕቅድ አካል እንደሆነ በዘገባው ተጠቅሷል። የእስራኤል ውጭ ጉዳይ ሚኒስቴር ፕሬዝዳንት ሄርዞግ በኢትዮጵያ ጉብኝት እንዲያደርጉ የተያዘ ዕቅድ ስለመኖሩ የሰጠው ምላሽ የለም። የቀድሞ የእስራኤል ፕሬዝዳንት ሪቪሊን ከ7 ዓመታት በፊት በኢትዮጵያ ይፋዊ ጉብኝት ማድረጋቸው አይዘነጋም። ዘገባው የዋዜማ ነው። የካቲት 12 ሰማዕታት ፍትህ እንዲያገኙ የሚጠይቅ ዓለም አቀፍ ዘመቻ መጀመሩ ተሰምቷል። ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተባለውና መንበሩን በሰሜን አሜሪካ ያደረገው ማህበር የመርዝ ጋዝ ጭምር በመጠቀም ኢትዮጵያ ላይ ተፈጽሟል ላለው የጦር ወንጀል፣ የሰው እልቂትና ከፍተኛ የንብረት ውድመት ተገቢውን ፍትህና ካሳ እንዲገኝ የሚጠይቅበት ዓለም አቀፍ ዘመቻ እንደሚያካሂድ አስታውቋል። ማህበሩን ከ10 ዓመታት በፊት በማቋቋም መንቀሳቀስ መጀመራቸውን ለዶይቼ ቬለ የገለጹት ዶክተር ኪዳኔ አለማየሁ ብዙ ሀብት ተዘርፏል። ከነዚያ ውስጥ በቫቲካን ቤተመዝገብ ከ500 በላይ የኢትዮጵያ ቅርሶች ቁጭ ብለው ይገኛሉ ካሉ በኋላ ፋሺስት ኢጣሊያ ኢትዮጵያን ከወረረችበት ከ1928 እስከ 1934 ድረስ 1 ሚሊዮን ኢትዮጵያውያን ከመጨፍጨፋቸውም በላይ 2000 ቤተክርስቲያናትና 525000 ቤቶች መውደማቸውን እንዲሁም በሚሊዮን የሚቆጠሩ እንስሳት ማለቃቸውን አውስተዋል። ለዚህ ሁሉ ወንጀል ኢትዮጵያ ያገኘችው ተገቢ የሆነ ካሳ የለም ያሉት ዋና ዳይሬክተሩ ፍትህ እንዲገኝ ያ ሁሉ ጭፍጨፋ ያ ሁሉ ወንጀል ተከናውኖ ዝም ብሎ ኢትዮጵያ ማለት ተገቢ ባለመሆኑ ማህበሩ ፍትህ ለማግኘት በሚያከናውነው ዓለም አቀፍ ዘመቻ ኢጣሊያ ተገቢውን ካሳ ለኢትዮጵያ እንድትከፍል፣ ቫቲካን የኢትዮጵያን ሕዝብ ይቅርታ እንድትጠይቅ፣ ኢጣሊያና ቫቲካን ከኢትዮጵያ ዘርፈዋቸዋል የተባሉ ንብረቶችን እንዲመልሱ እንቅስቃሴ በመደረግ ላይ መሆኑን ጠቁመዋል። በጋምቤላ ከተማ የፖሊስ ደንብ ልብስ በህገወጥ መንገድ በለበሱና መሳሪያ በሰወሩ ግለሰቦች ላይ የቅጣት ውሳኔ ተላልፏል። የጋምቤላ ከተማ ከፍተኛ ፍርድ ቤት የፈጣን ወንጀል ምድብ ችሎት ያልተፈቀደ የፖሊስ ደንብ ልብስ ለብሰው በተገኙና የመንግስት የጦር መሳሪያ በሰወሩ ግለሰቦች ላይ የእስርና የገንዘብ ቅጣት ውሳኔ ማስተላለፉን የከተማው መገናኛ ብዙሃን ኮሚኒኬሽን ጽህፈት ቤት አስታውቋል። ፍርድ ቤቱ የቅጣት ውሳኔውን ያስተላለፈው እነ ኮንስታብል ራንግ ኡሙድ ኡጁሉ የተባሉ 12 ግለሰቦች ላይ ሲሆን ተከሳሾቹ ከዚህ ቀደም በስነ ምግባር ጉድለት ከፖሊስ አባልነታቸው የተሰናበቱና የፖሊስ አባል ያልሆኑ መሆናቸው ተገልጿል። ግለሰቦቹ የክልሉ ፖሊስ አባላት ለተሃድሶ ስልጠና ወደ ዳሎል ማዕከላዊ እዝ በሚጓዙበት ወቅት ያልተፈቀደላቸውን የፖሊስ ደንብ ልብስ ለብሰው አብረው በመጓዝ ላይ እያሉ በቁጥጥር ስር መዋላቸውን የተነገረው የቀረበውን የሰውና የሰነድ ማስረጃ የመረመረው ችሎቱ ድርጊቱ ህገወጥና ህብረተሰብን የሚያሳስት መሆኑን በማረጋገጥ እያንዳንዳቸው በ1 ዓመት ከ6 ወራት እስራትና በ500 ብር የገንዘብ መቀጮ እንዲቀጡ መወሰኑ ተሰምቷል። የምክክር ኮሚሽኑ የሥራ ጊዜ መራዘምን በተመለከተ በምክር ቤቱ ክርክር መነሳቱ ተሰምቷል። የሀገራዊ ምክክር ኮሚሽን የሥራ ዘመን ለሁለተኛ ጊዜ በተራዘመበት የምክር ቤቱ ውይይት ወቅት በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው ያሉት የህዝብ ተወካዩ ደሳለኝ ጫኔ እነዚህ ተራ ዜጎች አይደሉም፣ ማህበረሰቡ ጉልሃን ብሎ የሚለያቸው ልሂቃን ብሎ የሚያስቀምጣቸው የሐሳብ መሪዎች ናቸው ብለዋል። እስረኞቹ የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች፣ የተመረጡ የህዝብ እንደራሴዎች ናቸው ሲሉ የጠቀሱት ዶክተር ደሳለኝ እነዚህ ሰዎች እንዲፈቱ በእናንተ በኩል ለሚዲያዎችም ለኢትዮጵያ ህዝብም ስታሳውቁ አላይም። አክለውም መንግስት ለምክክር ሂደቱ እንዲያግዘን ይህን ጥያቄ አቅርበን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹም አልሰማንም፣ ከገለጻችሁም በለሆሳስ ነው የምትገልጹት ማለታቸው ተሰምቷል። እኔ ከመጀመሪያው የምክክር ሂደቱን ከመደገፍ ተነስቼ አሁን ስሜት አልባ ነኝ። በዚህ ሂደት የሀገሪቱ ችግር ይቀረፋል የሚለው ተስፋዬን አጥቻለሁ ያሉት ዶክተር ደሳለኝ ጫኔ አሁን በእናንተም በተወካዮችን በኩል እየቀረቡ ያሉ ጥያቄዎች በደንብ ጎልተው ለኢትዮጵያ ህዝብ መገለጽ አለባቸው ሲሉ አስረድተዋል። ዶክተር ደሳለኝ በዚሁ የምክር ቤቱ ስብሰባ ወቅት ባደረጉት ንግግር ሌሎች ህዝቦች ልሂቃን ታሳሪዎች የላቸውም ካሉ በኋላ አክለውም ከትግራይ የፖለቲካ ልሂቃን የታሰሩ አላውቅም፣ ከኦሮሞም ብዙ የታሰሩ ሰዎች ነበሩ፣ አሁን ተፈተዋል። በሰፊው ታስረው ያለው ከአማራ ህዝብ ተወካዮች ልሂቃኖቹ ናቸው። ይህ ህዝብ ነገ ልሂቃኖቼ ታስረውብኛል አልተወከልኩም ቢል በቂ ምክንያት አለው ብዬ መከራከር እችላለሁ። ስለዚህ ይህ ጉዳይ መፍትሄ ይሰጠው
ሲሉ አሳስበዋል። በንግግራቸው እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን ያሉት ዶክተር ደሳለኝ መንግስት በትክክል ችግሩ እንዲፈታ የሚፈልግና በውይይት የኢትዮጵያ ፖለቲካዊ ችግሮች መፍትሄ ያገኛሉ ብሎ የሚያምን ከሆነ ይሄ በጣም ትንሹ ነገር ነው ሲሉ ተደምጠዋል። በአብዛኛው የታሰሩት አማራዎች ናቸው፣ እነሱ እንዲፈቱ ምን ጥረት አድርጋችኋል በሚል ለተነሳው ጥያቄ በሰጡት ምላሽ ሌላ ቦታ እንዴት ነው ትልልቆቹ የኦሮሞ ፓርቲዎች ከእናንተ ጋር አይሳተፉም የሚል ጥያቄ ተነስቶብኛል ያሉት የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ አማሮችም ሆኑ ሌሎች ዜሮች የኛ ጥረት በዘር ሳይሆን በአጠቃላይ የሰው ልጆች መብት ተከብሮ ያለ አግባብ መታሰር እንደሌለባቸው ግፊት ማድረግ ነው ብለዋል። ኮሚሽነሯ መንግስት ምንም እርምጃ ካልወሰደ ለምን ይሄን አላገለጣችሁም ተብሎ ለሚነሳ ጥያቄ በሰጡት ምላሽም እኛ አክቲቪስቶች አይደለንም፣ ነገሮች እንዲሳኩ ጥረት እናደርጋለን ካሉ በኋላ አያይዘውም ችግሮች ስላሉና ችግሮችን ለመቅረፍ የመፍትሄው አካል መሆን ነው የመፍትሄው ፍለጋ አካል በመሆን አገራችንን ማዳን እንችላለን ሲሉ ተደምጠዋል። እኛ ህዝቦች አምነውን በየቦታው ስናንከራትታቸው ያመጣናቸው ህዝቦች አምነውን መንግስትም አምነውን ይህን ስራ ለመስራት ስንጥር ምንም አትጠራጠሩ የበላነውን የጠጣነውን ያህል ጥረት አድርገን የተሳካ እንዲሆን እንጥራለን ማለታቸውን ኢትዮጵያ ኢንሳይደር አስነብቧል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው። ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል። በአሁኑ ወቅት ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኢዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያን ለመመስረት አብራችሁን ስለምትቆሙ ከልብ እናመሰግናለን። ብርሃን ቲቪ 16 የመረጃ ዓመታት